የዚህን የፓትራ ዋጋ ብዙዎቻችሁ ጠይቃችሁኝ ነበረና ቲክቶክ ላይም ዩቲዩብ ስቶሪ ላይ በለጠፍኩት ቪዲዮ ኢንሻአላህ አንዳንድ ነገር ላሳውቃችሁ ነው የመጣሁት። አብራችሁኝ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ተከታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ትናንትና ዩቲዩብ ስቶሪ ላይ ፖስት ባረኩት ፓትራ ላይ ዋጋው ስንት ነው? ዋጋው ስንት ነው? የት ነው ያለሽው ያላችሁኝ አላችሁ ማለት ነውና ማዘዝ የምትፈልጉ ካላችሁ በነገራችን ላይ እኔን ማግኘት የምትፈልጉ ካላችሁ ኢንሻአላህ ቁጥሬን ኮሜንት ስር አስቀምጥላችኋለሁ። ማዘዝ የምትፈልጉት ነገር ካለ እንዲሁም ደግሞ አንዳንድ ኢትዮጵያ ላይ ስለ እቃ ዋጋ ስለምትፈልጉት ነገር እንዲያሳውቃችሁ የምትፈልጉ ነገር ካለ ታናግሩኛላችሁ በዋትሳፕ እና በኢሞ ኢንሻአላህ የምችለውን አደርግላችኋለሁኝ። በመቀጠል ደግሞ ይሄ ነገር በጣም እየተወደደ ነው። አሁን ላይ ቀን በቀን እየጨመረ ነው ያለውና በጣም አስፈላጊ ነገር ነው። ደግሞ ኦቭን ከመግዛት ይልቅ አሁን ይሄንን መግዛት በጣም ይቀላል። ከቦታ ቦታ ለማንቀሳቀስ ብትኖት እንዲሁም ደግሞ በኪራይ ቤት ለመኖርም ይሄ በጣም ይመቻል ማለት ነው። ማለት ያ ኦቭኑ ትልቁ ይቆጥራልም ስለሚባል ብዙ እንትን ስለሚፈልግ ብዙ መብራት ስለሚፈልግ እሱ በቃ አሁን ተከራይታችሁ ለመኖር አይመችም። የሆነ ከአከራይ ጋር ወይም በቃ ተከራይ ጋር ከሌላ ጋር እናንተ ዘና ብላችሁ እንዲያሰሩበት ያደርጋችኋል። ብትገዙትም ዘና ብላችሁ አሰሩበትም ማለት ነው። ይሄ ግን በሶኬት ስለሆነ የሚሰራው በቃ ቪዛ ብትጋግሩበት፣ ዲፎ ብትደፉበት፣ እንዲሁም ኬክ የተለያዩ ነገራቶችን መስራት ትችሉበታላችሁ ማለት ነው። ፓትራዎቹ ከ1 እስከ 3 ናቸው። እና ይሄን ነገር እኔ ግዙት፣ ቀለል ያለ ነው። በየሄዳችሁበትም ይዛችሁት የምትዞሩት ነገር የማያስቸግር ነገር ስለሆነ ከኦቨን ይልቅ ይሄንን ብንገዛው የተመረጠ ነው እና የተወደደ ነው። እኔ ገዝታችሁ አስቀምጡ ማለት ነው። ዋጋው ስንት ነው ላላችሁ ደግሞ አሁን ላይ 17,000 ገብቷል። የዛሬ አመት ራሱ 15,000 ነበረ እና ቀን በቀን እየጨመረ ነው ያለው። በጣም እየተወደደ ነው። ተፈላጊነቱ በበዛ ቁጥር እየተወደደ ነው። እዛ ያላችሁ እህቶችም ገዝታችሁ አስቀምጡ። እንደዚህ በቃ ዝም ብላችሁ ሌላ ሌላ ነገር ከመሰብሰብ ውዴቶቼ ይሄን አንዳንድ እቃ ኢትዮጵያ ላይ የሚያስፈልግ ነገር እንደዚህ አይነት ነገር ነው። ፍሪጅ እንዲሁም ደግሞ ይሄ ባትራ በጣም በጣም ወሳኝ ነገር ነው ኢትዮጵያ ላይ እና እነሱን ነገር መቼም ቦታ የለንም የሚላችሁ አይኖርም። ለነዚህ ማስቀመጫ እና ገዝታችሁ ይሄን ነገር ብታስቀምጡት ሳይወደድባችሁ ስትመጡ አትቸገሩም። ፍሪጅ እና ፓትራ በጣም ወሳኝ ነገር ነው ብዬ ኢትዮጵያ ላይ ካየሁት ነገር ይሄ ነው ማለት ነው። በጣም ያስፈልጋችኋልና እየገዛችሁ አስቀምጡ ኢንሻአላህ። እኔንም የምትፈልጉ ካላችሁ እንዳልኩት ቁጥሬን አስቀምጥላችኋለሁኝ። እየገባችሁ አናግሪኝ ዋትስአፕ እና ኢሞ ላይ አበረታቱኝ። ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኢንሻአላህ 50 ኬ እንኳን አስገቡኝ። 50 ሺህ ያልኩኝ ላይፍ ላይ እንዲያስገባኝ 50 ኬ እንኳን አስገቡኝ። የምትፈልጉትን ነገር ጠይቁኝ ኢንሻአላህ በተቻለኝ አቅም አሳውቃችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።